እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ታውቃላችሁ ጌታ ኢየሱስ ክርስቶስ ይህን ሲናገር በክርስቶስ ካልሆነ በስተቀር ሰዎች ወደ እግዚአብሔር አብ ወይም ወደ እግዚአብሔር መምጣት እንደማይችሉ ነው እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ የተናገሩ። ታስታውሱ እንደሆነ ይህ ቃል ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ነው ያለው እና ጌታ ይህን የተናገረበት ምክንያት ምንድን ነው? ሁላችንም እንደምናውቀው አዳም አትብላ የተባለውን በበላ ጊዜ ኃጢአት እንደሰራና ከኤደን ገነት እንደተባረረ፣ ምክንያቱም እግዚአብሔር ሲናገር በበላ ጊዜ ሞትን ትሞታለህ ብሎታል። ስለዚህ በልቷል። ስለዚህ መንፈሳዊ ሞት ማለት ከእግዚአብሔር ሕይወት፣ ከእግዚአብሔር መንግስት፣ ከእግዚአብሔር መለየት ነው። ይህ ሰውዬ አትብላ የተባለውን በመብላቱ ምክንያት ከእግዚአብሔር እንደተለየ፣ ከእግዚአብሔር እንደወጣ፣ እግዚአብሔር እንደተጣላ፣ እሱ ብቻ ሳይሆን በሱ ምክንያት የሰው ልጆች ሁሉ ማለት ነው። ምክንያቱም ሰው ሁሉ ከአዳምና ከሔዋን ነው የመጣው። ብዙ ተባዙ ምድርን ሙሉ አተብለዋልና። ስለዚህ አዳምና ሔዋን አትብሎ የተባሉትን በበሉ ሰዓት ላይ እነሱ ብቻ ሳይሆን በእነሱ ምክንያት የሰው ልጅ ሁሉ በኃጢአት እንደወደቀ፣ ከእግዚአብሔር እንደተለየ የእግዚአብሔር ቃል ብዙ ቦታ ላይ አስረግጦ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ምንድን ነው እያለ ያለው? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ በእኔ በቀር እኔን ካላገኝ በስተቀር በእኔ ካላመነ በስተቀር ሰው ወደ እግዚአብሔር አብ ወይም ወደ እግዚአብሔር መምጣት የሚችልበት መንገድ የለውም። ቅድም ብለናል፣ በአዳም ኃጢአት ምክንያት ሰው ከእግዚአብሔር ርቋል። አያችሁ፣ ኢሳይያስ መጽሐፍ 59 ቁጥር 1 እና 2 ስትመለከቱ የእግዚአብሔር ቃል እዛ ቦታ ላይ ለመሆኑ ኃጢአታችሁ እናንተና አምላካችሁን የለየች አይደለችምን ይላል። ተመልከቱ። ማለት ኃጢአት ሰውና እግዚአብሔርን ነው የሚለየው። እግዚአብሔርን ፊት፣ የእግዚአብሔርን ፕሬዘንስ በእግዚአብሔር ፊት እንዳትሆኑ የሚያደርግ ነገር ነው። ስለዚህ አዳም አትብላ የተባለውን በበላ ሰዓት ላይ ከእግዚአብሔር መንግስት እንደወጣ፣ ከኤደን ገነት እንደተባረረ ሁላችንም እናውቀዋለን። ስለዚህ ጌታ ኢየሱስ ክርስቶስ ነገር ግን ሚዲየተር ሆኖ ወይም መካከለኛ ሆኖ ወይም በኃጢአት ምክንያት ከእግዚአብሔር ጋር ተጣልቶ የነበረውን የሰው ልጅ ለማስታረቅ ወደ እግዚአብሔር መካከለኛ ሆኖ ለማቅረብ ደሙን በማፍሰስ ቀራንዮ መስቀል ላይ ስለ ሰው ልጆች ተሰቅሎ ኃጢአታቸውን ወስደው ያለምን ኃጢአት ወስደው በደሙ አማካይነት በሰውና በእግዚአብሔር መካከል እርቅን ሊያወርድ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደመጣ እናውቃለን። ስለዚህ አያችሁ፣ እግዚአብሔር አምላክ ዘፍጥረት መጽሐፍን በደንብ ስታጠኑት እግዚአብሔር እጽዋትን መፍጠር ሲፈልግ ለምድር ነው የተናገረው። እንስሳትን መፍጠር ሲፈልግ እግዚአብሔር ለምድር ነው የተናገረው። አሳ መፍጠር ሲፈልግ እግዚአብሔር ለውሃ ነው የተናገረው። ሰው መፍጠር ሲፈልግ እግዚአብሔር ግን ለራሱ ነው የተናገረው። አያችሁ፣ እጽዋትን ከምድር ላይ ስትነቅሉት ከጥቂት ደቂቃዎች በኋላ ትደርቃለች። ምክንያቱም ሕይወቷ አታች ያደረገው የተገናኘው ከመሬት ጋር ነው። አያችሁ፣ አሳን ለመግደል ከፈለጋችሁ ከውሃ ውስጥ አውጡትና ጣሉት። ከጥቂት ጊዜ በኋላ ታግሎ ሲሞት ትመለከታላችሁ። ምክንያቱም የአሳ ሕይወት ያለው ውሃ ውስጥ ነው። አያችሁ፣ ሁሉም ነገር ከተገኘበት ምንጭ ጋር ኮኔክት ካላረገ ሕይወት የለውም። ቅድም እንዳልኳችሁ እግዚአብሔር አሳን ሲፈልግ ለውሃ ነው የተናገረው። እጽዋትን እና እንስሳትን ሲፈልግ ለምድር ነው የተናገረው። ሰውን ሲፈልግ ግን እግዚአብሔር እንደዚህ ይላል። ዘፍጥረት መጽሐፍ 1 ምዕራፍ 1 26 እና 27 ስትመለከቱ እንደዚህ ይላል። እግዚአብሔርም አለ ሰው በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ ምድርን በምድር ያለውን ሁሉ ይግዙ አለ። ስለዚህ እግዚአብሔር ሰውን ሲፈልግ ለራሱ ነው የተናገረው። ስለዚህ ቅድም እንዳልኳችሁ አሳን ሲፈልግ ለውሃ እንደተናገረ ውኆችም አሳዎች እንዳስገኙ፣ እጽዋትና እንስሳትን ሲፈልግ እግዚአብሔር ለምድር ለመሬት እንደተናገረ፣ መሬትም እጽዋትንና እንስሳትን እንዳስገኘች ሰውን ሲፈልግ እግዚአብሔር ለራሱ ነው የተናገረው። ስለዚህ የሰው ምንጭ፣ የሰው መገኛ፣ ላይፉ ሶርሱ እግዚአብሔር እንደሆነ እንመለከታለን። ስለዚህ አሳ ከውሃ ውስጥ ወጥቶ ሕይወት እንደሌለው፣ እጽዋት ከመሬት ተነቅለው ሕይወት እንደሌላቸው፣ ሰውም ከእግዚአብሔር ተለይቶ ላይፍ የለውም። ለዚህ ነው ጌታ ኢየሱስ ክርስቶስ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ሲል ኢየሱስ ክርስቶስን ሰው ሲያገኝ በኢየሱስ አማካይነት ኃጢአቱ ስለሚደመሰስ ኢየሱስ የኃጢአታችን ቤዛ ስለሆነ የኃጢአታችን ማስተሰሪያ ስለሆነ ኢየሱስ ክርስቶስ
በደሙ የጥልን ግድግዳ በራሱ ኢየሱስ ክርስቶስ ያፈረሰ ስለሆነ ሰዎች ክርስቶስን በሚቀበሉበት ሰዓት ላይ ጌታን በሚቀበሉበት ሰዓት ላይ በክርስቶስ ኢየሱስ አምነው በደሙ ስለሚታጠቡ ስለሚጸድቁ ወደ እግዚአብሔር በአዳም ኃጢአት ምክንያት ወደ ራቁት ወደ እግዚአብሔር የሕይወታቸው ምንጭ ወደ እግዚአብሔር መምጣት ይችላሉ። ስለዚህ ኢየሱስ ክርስቶስ በአዳም ኃጢአት ምክንያት ሰው ምንጩን አጥቶ ነበረ፣ መገኛውን አጥቶ ነበረ፣ ደርቆ ነበር። ጳውሎስ ሲናገር ኤፌሶን መጽሐፍ ላይ እንደዚህ ይላል፣ በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ ይላል። አያችሁ፣ ትሞቱ ነበር አይልም፣ ሙታን ነበራችሁ አለ። ጳውሎስ ይህን መልእክት የጻፈው በኤፌሶን ከተማ ላሉ አማኞች ነው። ነበራችሁ ይላል። ለምን? አሁን አይደሉማ፣ አሁን ክርስቶስን አግኝተዋል። ወደ ህይወት ምንጭ ወደሆነ ወደ እግዚአብሔር መጥተዋል። ስለዚህ ህይወትን ተካፍለዋል ከእግዚአብሔር ማለት ነው። ነገር ግን ቀድሞውን ነበረዋል፣ ሙት ነበራችኋል በኃጢአታችሁ በበደላችሁ ምክንያት። ስለዚህ የኤፌሶን አማኞች ኤፌሶን ላይ ያሉ ሰዎች ብቻ ሳይሆኑ ከአዳም የመጣ የሰው ዘር ሁሉ በኃጢአት ምክንያት ሙት ነው። ስለዚህ ይህም መልእክት የሚሰሙኝ ሰዎች ሁሉ በክርስቶስ ካልሆናችሁ በኃጢአታችሁ ምክንያት በአዳም ከመጣው ኃጢአት የተነሳ ሙት እንደሆናችሁ ልታውቁ ይገባል። ስለዚህ ህይወታችሁ የሆነውን ወይም ህይወትን ሊሰጣችሁ የሚችለው ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለዚህ ነው ኢየሱስ ሲናገር ዮሐንስ ወንጌል 10:10 ላይ ሌባው ለዲያብሎስን ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ህይወት እንዲሆንላችሁ ህይወትን ሊሰጣችሁ ይህም ህይወት እንዲበዛላችሁ መጣሁ አለ ኢየሱስ። ስለዚህ ክርስቶስን ስትቀበሉት የህይወታችሁ መገኛ የሆነውን የህይወታችሁ ምንጭ የሆነው እግዚአብሔር ጋር ያገናኛችኋል፣ ኮኔክት ያደርጋችኋል። ልክ አሳ ከውሃው ወጥቶ ህይወት እንደማይኖሩ በትግል እንደሚቆይ ከዛ በኋላም ደግሞ እንደሚደርቅ እንደሚሞት እጽዋት ከመሬት ላይ ሲነቀል እንደሚደርቅ ሁሉ ሰውም ያለ እግዚአብሔር እንደዛ ነው። ስለዚህ ሰዎችን ደግሞ ኃጢአተኞችን ወደ እግዚአብሔር ማምጣት የሚችለው እግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ይህን መልእክት የምትሰሙኝ ሁላችሁ ክርስቶስን ካልተቀበላችሁ በክርስቶስ ካልሆናችሁ ዛሬ ኢየሱስ ክርስቶስን እንድትቀበሉ ላሳስባችሁ ወዳለሁ። ምክንያቱም ያለ ኢየሱስ ክርስቶስ ወደ እግዚአብሔር መምጣት አይቻልም። ለዚህ ነው ኢየሱስም እኔ መንገድ ነኝ፣ እውነት ነኝ፣ ሪያሊቲ ትሩዙ እኔ ነኝ አለ። ከኢየሱስ ውጭ ሌላ እውነት የለም ወገኖቼ፣ የትኛውም እውነት አይደለም ከኢየሱስ ውጭ ማለት ነው። ስለዚህ እውነቱ ክርስቶስ ኢየሱስ ነው። ህይወት ነኝ አለ። ተመልከቱ፣ ኢየሱስ አያችሁ፣ መንገድ እውነት ብቻ ሳይሆን ኢየሱስ ራሱ ህይወት ነው። ስለዚህ ክርስቶስን ስትቀበሉ ህይወቱን ትቀበላላችሁ። ህይወትን መቀበል ብቻ ሳይሆን የህይወታችሁ ምንጭ ወደሆነው ወደ እግዚአብሔር ትመጣላችሁ፣ ወደ እግዚአብሔር ትመለሳላችሁ ማለት ነው። ስለዚህ ይህን መልእክት የምትሰሙኝ ሰዎች በድጋሚ ጋብዛችኋለሁ። ወደ ህይወታችሁ ምንጭ ወደሆነ ወደ እግዚአብሔር በክርስቶስ ኢየሱስ በማመን እንድትመጡ አሳስባችኋለሁ። ችላ እንዳትሉ። የእግዚአብሔር ቃል ሲናገር የመዳን ቀን አሁን ነው፣ ዛሬ ነው ይላል። ነገ እናንተ አይደለም። ስለዚህ ሪስፖንድ እንድታደርጉ አሳስባችኋለሁ። ዘመኑ አልቋል። ኢየሱስ ክርስቶስ እየመጣ ነው። ይህን መልእክት ደግሞ የሚሰሙኝ ሰዎች ለሌሎች እንዲደርሱ ሼር አድርጉ፣ ላይክ አድርጉ፣ ኮፒ አድርጉ። ስለታዘዛችሁ አመሰግናለሁ። ወዳችኋለሁ። ሻሎም